ፋይል ከስልካችሁ ወደ ፒሲ ለመላክ አሁንም ኬብል እየተጠቀማችሁ ከሆነ አሁኑኑ አቁሙ። በዚህ ቪዲዮ እንዴት ፋይል ከስልክ ወደ ፒሲ ወይም ከፒሲ ወደ ስልክ ምንም አይነት ኬብል ሆነ የኮምፒውተር ሶፍትዌር ሳትጠቀሙ በዜንደር አፕ እንዴት ፋይል መላክ እንደምትችሉ አሳያችኋለሁ። ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ ጀምሩ። መጀመሪያ ስልካችሁ ላይ ወደ ዜንደር አፕ ትገባላችሁ። ዜንደር ከሌለ ስልካችሁ ላይ ከፕሌይ ስቶር ወይም ከአፕ ስቶር ከፍታችሁ ማውረድ ትችላላችሁ። ከዛ ከገባችሁ በኋላ ከላይ ፕላስ ምልክት አለች፣ እሷን ትነካላችሁ። ከዛ ኮኔክት ቱ ፒሲ ሚላል። ከዛ ኮኔክት ቱ ዌብ ሚለውን እንነካለን። ሴት እንለዋለን። ሴት ስንል ምንድነው? ሞባይል ሆትስፖት አብሩ ይለናል። እናበራለን። ሆትስፖት ካበራን በኋላ እዚህ ከታች ኢንተርኔት ላይ ገብተን ኮኔክት እናደርጋለን ማለት ነው። ይህንን ስትጠቀሙ ዳታ አታብሩ፣ ስልካችሁ ላይ ዳታ አታብሩ። ስለዚህ ኮኔክትድ ብሏል። ወደ ብሮዘር እንሄድና አንዴ ወደ ዜንደር እንመለስ። ወደ ብሮዘር ከሄድን በኋላ እዚህ ሰርች ማድረጊያው ላይ ሄደን እዚህ ከታች የሚታየው 192.168.1.2.334.55 እንልና ኢንተር እንለዋለን። ኢንተር ስንል እዚህ ስልካችሁ ላይ አክሴፕት በሉ ሚል ሪኩዌስት ይመጣል። አክሴፕት ትላላችሁ። ከዛ ይኸው ያስጠነቅቃችኋል ዳታ አታብሩ ብሎ ማለት ነው። እሱን ኦኬ ኮንፊርም ትላላችሁ ማለት ነው። ስለዚህ አሁን መላክ የፈለጋችሁትን ፋይል እንዲህ ብድግ ታደርጉና ብሮዘር ላይ ገብታችሁ ይኸው ኮፒ ማድረግ ትችላላችሁ። ይኸው ስልካችሁ ላይ እንደገባ ይነግራችኋል ማለት ነው። ከስልካችሁ ለመውሰድ ደግሞ እዚህ ከታች የፋይል ምልክቱን ትነኩና ይኸው ይከፍትላችኋል። ኤስዲ ካርድ ፎን ብሎ ፎልደሮቹን ያመጣላችኋል። ይኸው እንደምታዩት አንዱ ላይ ገብታችሁ ይኸው ለምሳሌ ይህንን ፋይል እንደዚህ ይልና እዚች ጋር ይኸው የዳውንሎድ ምልክት አለ። እሱን ስነካው የት ይገባል ማለት ነው? ዳውንሎድ አድርጎ ሴቭ ያደርግልኛል ማለት ነው። ዳውንሎድ ውስጥ ቪዲዮ ከጠቀማችሁ ላይክ እና ቻናሉን ሰብስክራይብ አድርጉ። ይመቻችሁ።